ውድዬ የኔ ልዕልት ማለት ነው። እንግዲህ ዛሬ ደግሞ በሚገርም ሁኔታ እንደዚህ አምሮባት ውብ ስዕል መስላ መጥታለች ማለት ነው። የኔ ንግስት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ለሁላችሁም ብዘት ተረፍረፍ ይበልልኝ። እኔ ያለው እግዚአብሔር የተመሰገነ ይሁን ማለት ነው። እና ሩትዬ እንግዲህ ዛሬ ደግሞ በሚገርም ሁኔታ እንደዚህ አምሮባት ዝንጥ ብላ መጥታለች ማለት ነው። ምክንያቱም እኔ ለማንም እጅ አልሰጥም ለማንም አላለቅስም ብላለች። ከዚህ በፊት እነ ሜሪና እነ ዳኒን ከቤት ስታባራቸው እንግዲህ እኔ ከዚህ በኋላ ምንም ቢፈጠር ምንም ነገር ቢሆን አላለቅስም፣ አልቅሼ ጠላቶቼን አላስደስትም ብላ ተናግራ ነበረ። እና አብርሃም ባረገው ነገርም ደግሞ ትላንት ያው ትንሽ ይሄዳለው አካኪ ዘራፍ ብትልም መሄድ አልፈለገ ከልክሏታል ማለት ነው። ደስታ ማለት ነው። እኔ አሁንስ ከዳኒ ከአብርሃም ህይወት ወጥታ ከደስታ ጋር ብትሆን ደስተኛ ብትሆን ብስቅ ብትጫወት እንደዚሁ በቃ ፈገግቶቿ ከፊቷ ባይጠፉ እኔ ደስ ይለኛል ማለት ነው። ምክንያቱም በቃ አብርሃም እዛ እየተላላጠ አለሙን እየቀጫ እሷ እዚህ የምታለቅስበት የምታዝንበት ቤቷ ዘግታ የምትወጣበት ምክንያት አለ ብዬ አላስብም። በቃ ፈልጎ ሄዷል። ገባችሁ? ስለዚህ እሷም ደግሞ የራሷን ህይወት መኖር አለባት። ሩትዬ እኮ ናት ልጅቷ ስንት የሚፈልጓት የሚያፈቅሯት ለትዳር ለበቃ ለህይወታቸው የሚፈልጓት ወንዶች አሉ። እሷ ናት እንጂ ያው የመጀመሪያ ፍቅሬ ነው ሁሉ ነገር ያየሁበት ፍቅር ምን እንደሆነ ያወቅኩበት ባሌ ነው እንዴት እተዋለሁ፣ በዛው ደግሞ ለኤርሜላ እቺ ጥፍጥፍ ለእሷ አሳልፌ እንዴት ይሰጣለሁ በማለት አስባ ነው እንጂ